ሰላም እንዴት ናችሁ? ብርሃን ነኝ። ዛሬ ትንሽ ሀሳብ ለመወያየት የፈለግኩት ስለ እምነት ነው። ምክንያቱም በዚህ በምድር የምንኖርበት እድሜ ቢበዛ መቶ ነው። በዚህ በአሁኑ ጊዜ ማለት ነው። በተለይ ለኢትዮጵያውያን ከዛም ያጠረ ነው እና ከዛ በኋላ የምንሄድበት ቦታ አለ እና ግን እንደማየው ከሆነ በየቀኑ ከሶሻል ሚዲያ ሁኔታዎች ሰዎች ከሚነጋገሩበት ከሚወያዩበት ነገር አንጻር ሳስበው ይሄ መሄጃውን የወደፊት መንፈሳዊውን ነገር የሰማዩ ቤታችንን ወይም ዘላለም መኖሪያችንን ምንም ትኩረት እንዳልሰጠነውና ይሄ ምድር ዘላለማዊ ቤት እንደሆነ አድርገን እናስባለን እና ያንን ስናደርግ ነው የማየው እና አንዳንድ ጊዜ እሱ ይሄንን በየቀኑ ህይወታችን የምናምነውን እግዚአብሔርን ራሱ በትክክል አናውቀውም። ምክንያቱም እኛ የምንለው ነገርና እግዚአብሔር ያለው ነገር የተለያየ ሆኖ ነው የማየው እኔ። እግዚአብሔር ለሰው ልጆች ሁሉ መዳን የላከው አንድ ልጁን ኢየሱስ ክርስቶስን ነው። እሱን ያመነ ብቻ ነው እሱን አምኖ የተቀበለ የህይወቴ ጌታ ነው ብሎ ኃጢአቱን ለሱ የተናዘዘ ብቻ ነው የዘላለም መንግስት የሚወርሰው። ግን ህዝቡ ከሱ ይልቅ አብዛኛው ትኩረት የሚያደርጉት መንግስተ ሰማያት ያደርሱናል፣ እዛ ሊያስገቡን ይችላሉ ብሎ አብዛኛው ህዝብ እንደማየው የሚያምነው እግዚአብሔር ባላለው መንገድ በራሱ በስህተት ትምህርት እና ሰውን በራሱ በወሰደው አንዳንድ እምነት በኩል ነው። ለምሳሌ በመላእክት በኩል መላእክት እንደሚረዱን መንግስተ ሰማያት ለመግባት እነሱን ካመንን እነሱ ካማለዱን መንግስተ ሰማያት እንደሚያስገቡን ሚካኤል በተለይ ሚካኤል እና ገብርኤል ላይ ብዙ ትኩረት ይሰጣል እና አሁን እነሱ ለምሳሌ አባቴ ሚካኤል አባቴ ገብርኤል እየተባለ ይነገራል እና እመቤታችን ቅድስት ድንግል ማርያም እሷ እጄን ይዛ ታስገባኛለች የሚል ትምህርት አለ እና ይሄ በጣም ትክክል አይደለም። ምንድነው እግዚአብሔር ያለውንና ያላለውን መለየት አልቻልንም። እኛ የምንፈልገው ስለፈለግን አይደለም። አሁንም ስለ እመቤታችን ከዚህ በፊትም ተናግሬያለሁ። እመቤታችን ቅድስት ድንግል ማርያም እናከብራት ነች። እግዚአብሔር ያከበራት ነው። በእሷ እንትን አንልም። ሌላ ምንም የምንለው ነገር የለም። እናከብራታለን እና በእሷ ስም መለመን እንችላለን። አሁን ስንጸልይ ለምሳሌ እባክህ ጌታ ሆይ በእናትህ በእመቤቴ በማርያም በእናትህ ስም ይቅር በለኝ ወይም ብለን መጸለይ እንችላለን በእሷ ስም። ግን ወደ እሷ አንጸልይም ነው ትልቁ እንትን። ማርያም ሆይ ስሚኝ እንዲህ አድርጊልኝ አንልም። ምክንያቱም እግዚአብሔር እንደዛ አላለም፣ እንደዛ አልፈቀደም እና እሷም ደግሞ ታውቀዋለች። እመቤታችን ጌታን የወለደችልን እሷ አይደለች እንዴ? አዎ እሱ የሚላችሁን ስሙት ነው ያለችው እንጂ እኔ የምላችሁን ስሙት አላለችም። እና እሱ የሚለን ምንድን ነው? በእኔ በኩል ብቻ ነው የምትጸድቁት፣ በእኔ በኩል ነው ይላል እና አሁን በሚካኤል በገብርኤል በተለያየ ታቦት ስም ለመጽደቅ ብዙ ነገር እናደርጋለን፣ እንደግሳለን። በእነሱ ስም የተለያየ ነገር እናደርጋለን። ወገኖች ሁሉም ነገር ጥሩ ነው ማድረጉ፣ ግን ያ መንገድ አያስኬድም ነው እና ይህንን ነገር ለምን ራሱ የሃይማኖት አባቶች ራሳቸው እያወቁ ይሆን ሳያውቁ እንዴት ያንን ነገር ትክክለኛውን መንገድ ማስተማር እንዳልቻሉ አይገባኝም። አንዳንዶች ትክክለኛውን መንገድ ሲያስተምሩም ብዙ ነቀፋ ይደርስባቸዋል። ምንድነው ጴንጤ ሆናችሁ የጴንጤ ትምህርት ነው የምታስተምሩት ይላሉ። መጽሐፍ ቅዱስ የጴንጤ አይደለም። መጽሐፍ ቅዱስ የሁሉም ሰው ነው። የማንም ነው እንዴ? አንድ መጽሐፍ ዩኒቨርሳል መጽሐፍ ቢኖር ሁሉም ሀገር፣ ሁሉም ቋንቋ፣ ሁሉም
አንድ የሆነ መጽሐፍ የትም ቦታ በየትኛውም ቋንቋ የተተረጎመ መጽሐፍ ቅዱስ ነው እና ሁሉም ሀገር በሱ ነው የሚመራው። ሌላው አንዳንዱ ሀገር እንደ ኢትዮጵያ፣ አንዳንድ ሌሎችም ሀገሮች ተጨማሪ ነገር አለ ከዛ ውጭ ለመጽደቅ፣ አሁን እንዳልኩት ማለት ነው። ሚካኤል፣ ገብርኤል የተለያየ ነገር እናደርጋለን። ግን ያ የመጽሐፍ ቅዱስ አይልም እና መጽሐፍ ቅዱስ የሚለውን ለምን እንደምንጠላው አላውቅም። እሱ ነው የሚያስፈልገን፣ ግን እሱን እንጠላዋለን። እሱን መከተል አንፈልግም። እና ምንድነው ሃይማኖት እኮ እምነት እኮ የገሌ እና የገሌ የሚል አይደለም። ምንድነው መከተል ነው። አንድ ራሱ ያቆመው እግዚአብሔር የሰጠን መንገድ አለ። በዛ መንገድ ሁላችንም ነን መሄድ ያለብን። በሃይማኖት ስም የለም። ጴንጤ የሚሄድበት፣ መንግስተ ሰማያት የሚገባበት፣ ኦርቶዶክስ የሚገባበት ወይም ሌላም ሃይማኖቶች፣ ካቶሊኮች ክርስትናን በተመለከተ ነው የሚገቡበት የተለያየ መንገድ የለም። መንገዱ አንድ ነው። እሱም ኢየሱስ ክርስቶስ ነው። ስለዚህ እኔ ብዙ ትኩረት በዚህ ላይ ህዝቡ እንዲያደርግ እፈልጋለሁ። ሚካኤልንም እናክብር። በሚካኤልም ስም በቅዱስ ሚካኤል ስም ይቅር በለኝ ብለን እንጸልይ። በቅዱስ ገብርኤል ስም ይቅር በለኝ ብለን እንጸልይ። ግን ቅዱስ ገብርኤል ሆይ አማልደኝ ማለት ግን አንችልም። ያ የለም፣ መጽሐፍ ቅዱስ ይከለክላል። እሱ ጌታ እግዚአብሔር ይከለክላል። ምክንያቱም ጸሎትን የሚሰማው እግዚአብሔር ብቻ ስለሆነ ነው። ሚካኤል፣ ገብርኤል አይሰሙም ጸሎትን። በቤታችን አትሰማም። እኛ ስለፈለግን እኮ አይደለም። እኛ ብንፈልግ ግን ያ ነገር ትክክል እንደሆነ መጽሐፍ ቅዱስ ላይ ተጽፏል። ያ መጽሐፍ ቅዱስ የሁላችንም ስለሆነ ለምን አንብበን ትክክለኛው መንገድ አንሄድም? ምንም ያጣላ እኮ ነገር የለም። ቤተክርስቲያን ሄደን መጸለይ በጣም መልካም ነገር ነው። ሁሉም ባለበት በቤተክርስቲያን እየሄድን ብንጸልይ፣ እግዚአብሔርን ብናከብር በጣም ትክክል ነው። ግን እዛ በምንሄድበት ጊዜ የምንጸልየው እንዴት ነው? እና መንገዱ አንድ ብቻ ነው። እሱም በኢየሱስ ክርስቶስ መንገድ ብቻ ነው። እሱም ሕይወትም መንገድም እውነትም እኔ ነኝ ብሏል። ከእኔ በስተቀር ወደ አብ የሚሄድ የለም፣ የሚመጣ የለም። ምክንያቱም መንገዱ አንድ ነው። በዛ መንገድ ብቻ ነው ሁላችንም መሄድ ያለብን፣ ወደድንም ጠላንም በዛ ነው። እሱን ስም በቃ እስከ ከአንደበታችን ሊጠፋ የማይችለው ስም፣ የእኛ መዳኛ፣ የእኛ መትረፊያ ኢየሱስ ክርስቶስ ነው። ከዛ ውጭ ምንም የለም። የማንም አይደለም። የጴንጤ የሚመስላችሁ ካላችሁ የጴንጤ አይደለም፣ የኦርቶዶክስም ነው፣ የካቶሊክም ነው። እሱ የዓለም ሁሉ ሕዝብ መዳኛ ነው። ስለዚህ ወገኖቼ ይሄን ነገር አስቡ። ለምን ትኩረት እንደማናደርግ አልገባኝም። ይሄ እድሜ እኮ ያልፋል። ይሄ እኮ እንሞታለን። ስንሞት የምንሄድበት የዘላለም ሕይወት እንትን አይለንም፣ አያሳስበንም። አሁን እየኖርን ጊዜ እያለን መርምረን የምንሰማውን ብቻ ሁሉም ሰው ስለተናገረ ሳይሆን ቄሱም ስለተናገረ፣ ፓስተሩም ስለተናገረ፣ ካቶሊኩም ቢሾፕ ስለተናገረ አይደለም። የተናገሩት ነገር ትክክል መሆኑን ግን እኛንን አንብበን መረዳት ያለብን። ስለዚህ ከመጽሐፍ ቅዱስ ጋር እነሱ የሚሉትን ማወዳደር አለብን እንጂ እነሱ የፈለጉትን ብሎ እኛ እሱን ተከትለን እነሱ ያሉትን ብቻ ተከትለን ከሄድን ስህተት ውስጥ ልንገባ እንችላለን። ምክንያቱም እግዚአብሔር እኔ ቄሱን ያለኝን ሰምቼ ነው፣ መምሬ ገሌ እንደዛ ስላሉ በዛ ነው እንትን ወይንም ፓስተር እንትና ስላሉ እኔ በዛ ነው አምኜ ነው ብንል እግዚአብሔር ያንን ምክንያት አይቀበልም። ምክንያቱም እያንዳንዳችን ሰውን ሳይሆን በሰው በሚል ሳይሆን ቄሱን በቄሱ ነው የሚጠየቁ፣ ጳጳሱን በጳጳስነቱ ለራሱ ነው የሚጠየቀው እና እኛ ግን የምንጠየቀው ለራሳችንም ነው። ስለዚህ ለምን ለራሳችን አናነብም? ለምን የተማርን ሆነን እያለን ብዙ ዶክተሮች ወይም ሐኪሞች ዩኒቨርሲቲ ጨርሰን ብዙ ነገር ያደረግን ሰዎች አይተን ማንበብና መረዳት ስንችል ለምንድን ነው ራሳችንን ሸፍነን በቃ እነሱ ያሉ ያ ትክክል ነው ብለን የወሰድነው? ለምንድን ነው የማናነበው? ቤታችን ያለውን መጽሐፍ ቅዱስ የግዴታ ሌላ እምነት ውስጥ መሄድ አያስፈልግም እኮ። ግን እዛው እምነታችን ውስጥ ቤተክርስቲያናችንም ውስጥ ሆነን እኮ ትክክለኛውን መስመርና ማመን እንችላለን። የሃይማኖቱ ስም አይደለም ዋናው። የሚያስፈልገን ምንድን ነው የምናምነው ነው። ስለዚህ ይህን ነገር ነው እኔ እንደገና ለመናገር የምፈልገው። እኔ አንድ ጊዜ የሰማሁት ታሪክ አለ። ምንድን ነው ሁለት ሰዎች አሉ መንገድ ላይ ሲሄዱ ወደ ገበያ
አህያ አንደኛው አህያ አለው፣ ሌላኛው ሊገዛ ነው የሚሄደው። አሁን ወዴት ነው የምትሄደው ስለ ወደ ገበያ። ምን ልታደርግ? እንደ አህያ ልገዛ ነው እንዴ? እኔም እኮ ይህን አህያ ልሸጥ ነው። ለምን አትገዛም አለው። ስለ እሺ እንዋዋል፣ እኔማ ምን ቸገረኝ አለ እና ተዋዋሉና ተገዛዙ ማለት ነው። እና ያም ከፈለ የአህያውን ዋጋ፣ ያኛውም ገንዘቡን ይዞ ሄደ፣ ያም አህያውን ይዞ። ግን የሚሄዱት በአንድ መስመር ላይ ነበረ እና ሲሄዱ በጣም ቀትር ፀሐይ ስለነበረ ፀሐዩ ሲያስቸግራቸው እንረፍ አሉ። እንረፍ አሉና ሲያርፉ አህያዋንም አቁሞ ሲያርፉ አረፉ። ከዛ ጊዜ ምን አደረገ? አንደኛው አህያ የገዛው ሄዶ የአህያዋ ጥላ ስር ተቀመጠና ምክንያቱም ፀሐዩ እንትን ስላለው እንትን አለ እና አሁን እንደዛ እንትን ሲል ያኛው ሰውዬ እንዴ እዚህ አህያዋ ጥላና እኔ ነኝ መቀመጥ ያለብኝ አለ። እንዴት ያንተ ይሆናል? አህያዋ እኮ አሁን የኔ ይሆናለች፣ ዋጋውን ተቀብለሃል። ስለዚህ አህያዋ የኔ ስለሆነች እኔ ነኝ ጥላዋ ስር መቀመጥ ያለብኝ አለ። ሲል አይ አይደለም አለ። ምክንያቱም እኔ የሸጥኩልህ አህያዋን እንጂ ጥላዋን አልሸጥኩልህም። ስለዚህ የኔ ነው ጥላው አለ። ከዛ በኋላ ሄደን ንጉስ አለ እዛ በወቅቱ በንጉስ ነው ፍርድ የሚሰጠው። ሄዱ ንጉሱ ጋር እንትን ለማድረግ ይህን ፍርድ ለማግኘት ማለት ነው። እና ሲሄዱ ንጉሱ ችሎት ነገ ይቀመጣል አሉ። አደሩ እዛ እና ወሬው ተባዛ እና በጣም ብዙ ሰው ተሰበሰበ። ምን ብሎ ነው የተሰበሰበው? እንዴ የአህያ ተካሰው በጥላዋ ተካሰሱ፣ ለማን እንደሚፈረድ እኔ ምናምን ብለው ህዝብ ብሎ ተጠራርቶ እዛ ችሎት ላይ ሄደ። በቃ ህዝቡ እንትን ሲል እና አሁን ምንድነው አሉ ንጉሱ በእንትናቸው ቀርበው፣ እኔ የመጣሁት ክሳችን አህያ ሸጨለታለሁ፣ አህያውን ሸጨለታለሁ፣ ግን እሱ ጥላው ስር አሁን ተቀመጠ ከገዛ በኋላ እና እኔ ግን ያልኩት ምንድን ነው አህያዋን ሸጨልሃለሁ፣ ግን ጥላውን አልሸጥኩልህም፣ ጥላዋ የኔ ነው ብዬ ነው እና እኔ ነበርኩት ጥላውን መቀመጥ ያለብኝ ብሎ እንትን አለ። እና አሁን ህዝቡ በቃ በጣም በቃ ምን ሲል ንጉሱ ህዝቡን አየና ምን አለ? በጣም ይገርማል አለ። አሁን እናንተ እዚህ ሁሉ የተሰበሰባችሁት የአንድ አህያ ጥላ እንዴት ነው ለማን ይሆናል የሚለው ነገር ነው ያሳሰባችኋል። እኔ ግን ሀገራችሁ ተወራለች፣ ከግራና ከቀኝ ጠላት መጥቶብናል እና ተነሱና እንትን እንበሉ ብዬ ጥሪ ባደርግ አልመጣችሁም እና አሁን ጠላት ሊይዘን ነው። የትኛው ነው ቅድሚያ ያለው? የትኛው ነበረ መቅደም ያለበት? መሯሯጥ የነበረብን እኮ ሀገራችንን ለማዳን ነው እና ለምንድን ነው እንደዚህ እንትን የምትሉ ብሎ ተናገረ። እና ምንድን ነው ሰው አሁን ለአህያዋ ጥላ ነው እንትን ያለው። ያ ምንም የሚያመጣው ነገር የለ፣ ግን ሀገርን የሚያክል ነገር ጠላት እየመጣ መሆኑን ንጉሱ ለህዝቡ ተናግሯል። ግን ያ ሰው ብዙ ትኩረት አልሰጠውም፣ ለአህያውን ያህል ጥላ ማለት ነው። ስለዚህ ትኩረት የምንሰጠው ነገር በጣም ማወቅ አለብን። አንዳንዱ ነገር ምንም ላይጠቅመን ይችላል ይመስለናል እንጂ በዚች አጭር ዕድሜ የምናደርገው ግን ዋናው ነገር ግን አንዳንዱ ነገር ደግሞ በጣም ክሪቲካል ነው። እንኖራለን ዛሬ ኖረናል እንጂ እኮ ነገ ምን እንደምንሆን አናውቅም። ህይወታችን እኮ በየደቂቃዎቹ በሚኖረውን ነገር አናውቅም። ስለዚህ ተዘጋጅተን መቀመጥ አለብን እና እግዚአብሔርን እናምልክ፣ እግዚአብሔርን እንውደድ፣ ግን በትክክለኛው መንገድ እንውደድ። አባቶችም ቢሆኑ ዲያቆናትም ሆኑ ማንኛውም ሰው እባካችሁ እምነቱን በትክክለኛው መንገድ አንብቡት፣ እወቁት። ሃይማኖቴ ይሄ ነው የኔ ሃይማኖት አይፈቅድም፣ ሃይማኖት ይፈቅዳል አንበል። ምክንያቱም መጽሐፍ ቅዱስ ለሁላችንም የተሰጠ ነው፣ ለአንድ ሃይማኖት ግሩፕ አልተሰጠም። ስለዚህ እኔ የማሳስባችሁ አሁንም ቢሆን መዳን የሚቻለው ወደ መንግስተ ሰማያት መግባት የሚቻለው ነገ ስንሞት ወደዛ ወደ ሰማያዊ ቦታ የምንሄደው ጌታችን ኢየሱስ ክርስቶስን ካወቅን ብቻ ነው። እሱ ነው ያዳነኝ፣ እሱ ሞቶልኛል፣ ለእኔ ለኃጢአቴ ዋጋ የከፈለው እሱ ነው ብለን በልባችን አምነን በአፋችን ተናግረን ነው የምንድነው እና ይሄን ነገር አስታውሱ። ይሄ ከሁሉ በላይ ጠቃሚው ይሄ ነው። እሺ፣ ሰላሙ